ተኩስ ለመክፈት አንድ ሰዓት ሲቀረን እነ ሳውዲ አረቢያ ባደረጉት ጫና ለሰላማዊ ስምምነት በሩ ክፍት ሆኗል በሚል አሳምነውኝ አለፍኩት ነው ያሉት አይደለም። እና በዛ መንፈስ ከዛሬ ነገ ይፈጸማል እያሉ የተለያየ መግለጫ እሳቸውም ጭምር አብዛኛውን ክፍል ተደራድረናል ነበር። ያው እንደሰማው ደግሞ ውጭ ጉዳይ ሚኒስትሩም መሆኑን የእሳቸው አስተዳደር ባለስልጣኖች 95 በመቶ ድረስ ሄደናል። የ5 በመቶ ጉዳይ ነው። እሱም የቃላት የቋንቋ ያጠቃቀም ወይም ያገላለጽ ጉዳይ ነው በሚል ነው ስንሰማ የቆየ ነው። ነገር ግን በዶናልድ ትራምፕ በካቢኔ ንግግራቸው ላይ አሁን እንደሰማኸው ወታደራዊ እርምጃቸውን ሊወስዱ እንደሚችሉ የሰላም ስምምነት ለመድረስ የሚያጣድፋቸው ነገር እንደሌለ እዚህ ገባ አልባሌ ስምምነት እንደማይቀበሉ እሱ ብቻ ሳይሆን ራሱ ስምምነቱ ከኢራን ጋር የሚደረገው ስምምነት እነ ሳውዲ አረቢያ እና ሌሎች የሰላጡ ሀገሮች ሳውዲ አረቢያ እና ኳታር በቀዳሚነት ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነት እንዲያደርጉ የሚጠይቀውን አብርሃም አኮርድስን ከተቀላቀሉ ብቻ እንደሆነ ነው እየተናገሩ ያሉት። ስለዚህ በዚህ አንጻር ስንመለከተው እንደምናስበው በቀላሉና በፍጥነት የሚደረስ አይደለም። በአንድ በኩል ብዙ ዜናዎች ነው የምንሰማው። ለምሳሌም በትናንትናው ዕለት ጀምሮ በኢራኖች አንዳንድ ወታደራዊ ባለስልጣኖች በድፍረት ሲገለጽ የነበረው አሜሪካ ወደ ጦርነቱ መመለስ እንደማትችል፣ የዚህ ምክንያቱ ደግሞ ይህን ያንን ጥቃት ለማካሄድ የሚያስችል አቅም ስለሌላት ማለት ነው እየገለጹ ያሉት። እና እንግዲህ የዎል ስትሪት ጆርናልን ዘገባ ልብ ልንል የሚገባው ፕሬዚደንቱ ወይም አሜሪካ ይህንን ፕሮጀክት ፍሪደም የተባለውን መርከቦችን የታጎሉትን መርከቦች የማሳለፍ እቅዷን በህቡ እያካሄደች ሊሆን እንደሚችል ነው። ለምን ያልክ እንደሆነ ከዛሬ ሐሙስ ሌሊት ሮብ ሌሊት ብቻ አይደለም፣ ማክሰኞ ሌሊትም ተመሳሳይ ድብደባ አድርጋለች አሜሪካ። እና አሁን በተለይ ዛሬ በይፋ እንደነገሩን የኢራን ዜና ምንጮች 4 መርከቦች እንደውም 4ቱንም የአሜሪካ መርከቦች ነው ያሏቸው፣ ነዳጅ ጫኝ መርከብ ጨምሮ ማለት ነው። በሰላጤው በኩል ለማለፍ በሆርሙዝ ሰርጥ በኩል ለማለፍ ፋርስ ባህረ ሰላጤ ውስጥ ገቡ ነው የሚሉት ያለ ኢራን ትብብር። የኢራን ጦር ሳያነጋግር ጀስት ለማለፍ ማለት ነው። በዚህን ጊዜ የማስጠንቀቂያ ተኩስ ከፍተን አስመለስ ናቸው ነው የሚሉት። እና ለዚህ አጸፌታ ነው አሜሪካ ደግሞ በዚህ በኩል 4 የኢራን ሰው አልቦችን መታው 5ኛውን ለመተኮስ ሲዘጋጅ የነበረን የመሬት መቆጣጠሪያ ጣቢያን ደበደብኩ ያለችው። ስለዚህ እነዚህ ግጭቶች ከመርከብ እንቅስቃሴዎች ጋር የተያያዙ ናቸው። ምናልባት የዎል ስትሪት ጆርናል ያለው ፕሮጀክት ፍሪደምንም የማስጀመር እንቅስቃሴ አካል ሊሆን ይችላል። ስለዚህ እነዚህን አንድ ላይ ስትመለከታቸው የሰላሙ ሂደት ውስብስብ ነው። ዓለም ለምሳሌ አብርሃም አኮርድስን ብንወስደው አረብ ሀገራት ላለመፈረም ከፍተኛ ጥረት የሚያደርጉበት ነው። አሁን ዶናልድ ትራምፕ ደግሞ ይሄንን እንደ አንድ ቅድመ ሁኔታ ሲያስቀምጡ አረብ ሀገራት ይሄንን ለመፈረም ቢሞክሩ አሁን ዶናልድ ትራምፕ ያነሷቸው ከቀሩት አረብ ሀገራት ጋር የሚያቆራርጣቸው አይሆንም ወይ? በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ 2 መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ ይላሉ። ካዛክስታን ከአረብ ሀገራት ውጭ ናት፣ ያው ሙስሊም ሀገር ነች ግን። ስለዚህ
አብርሃም አኮርድስ ማለት በተለይ በዋናነት በመካከለኛው ምስራቅ ውስጥ የእስራኤል አረብ ግንኙነትን እውን ለማድረግ የመጣ ነው። ይህን ግንኙነት በመፍጠር የአረብ እስራኤል ፍጥጫን፣ ግፍጫን፣ ገለመሌ ለአንድና ለመጨረሻ ጊዜ ለማክተምና ወደ ሰላማዊ የትብብር፣ የኢኮኖሚ፣ የቴክኖሎጂ የተለያየ ትብብር የሚያደርጉበት አዲስ እውነታ ለመፍጠር ነው ዶናልድ ትራምፕ ይህን ያደረጉት። ይህንን በመቀበል ሳውዲ አረቢያም ዝግጁ ነበረች። አልጋ ወራሹ ሳውዲ አረቢያ ዋናው ሀገር ናት መካከለኛ